በአብዛኛው ወንዶች በሴቶች መስተካከል ውስጥ የሚስተካከሉ ይመስለኛል። በቃ ሴቶች ሴት መሆን ይቻሉ ቀን ወንዶች ወንድ የሚሆኑ ይመስለኛል። ይሄ የመካነ ሰላም የግል አቋም ነው። ምን ጋጭ ከሆነ በጣም ነው ይቅርታ ጠይቀው። ሴት መሆን ይቻለች ቀን በስነ ስርዓት ህክማዋን ይሄ ዊዝደምን አላህ የሰጣትን ሴታዊ ማንነት ለስላሴዋን የተጠቀመች ቀን ባሏን በደንብ ቤቷ ውስጥ ማኖር ትችላለች ብዬ ገምታለሁ። ይሄ ወንድነትን፣ ጩኸትን፣ አግሬሲቪቲን፣ ረብሻን ስትመርጥ ደግሞ ያው እዛ ጋም ስለሚበዛ ማለት ነው። ጉልበት ስትመርጥ ጉልበት እነሱ ጋር ይበልጣል። ስለዚህ ጉልበት ለጉልበት ሁለት ወንድ ይሆናል እላለሁ። ብዙ ጊዜ ይጣሉኛል ሴቶቹ። ግን እኔም ሴት ነኝ። እኔም በማወራው ደረጃ ኖሬ አይደለም። ግን ብዙ ጊዜ ሲሰራልኝ የማየው ሴትነቱን ስመርጠው ቅልሁ፣ ረብሻው። አሁን እንነጋገራለን እንትና ለባልሽ አይ አሁን መነጋገር አሁን ነው የምንነጋገረው። ምን ማለት ነው? አንድ ትልቅ ሰው አሁን ነው መነጋገር ፈልጎ ካንተ ጋር አሁን ቁጭ አለ ከዛ ትነጋገራለሽ። ይሄ ኢጎ ነው፣ ነፍስያ ነው፣ ሸይጣን ነው። ይሄን ትልቁን የትዳርሽን አላማ ሊያፈርስ የሚመጣ አላማ ሌላ አላማ ያለው ወስዋስ ነው። ረጋ ብለሽ በሴትነት በህክማ በቀስታ በጥሩ አቀራረብ ቢሆን ግን ሳትነጋገሪ ወይም ሳታናግሪው ሰው ጥፋቱንም ቢሆን ጥሩ ነገሩንም ቢሆን መጥፎ ነገሩንም ቢሆን ያስተካክላል። ጥሩ ነገሩንም ደግሞ ይቀጥልልሻል። አመስጋኞች ብንሆን